ከዚህ ህይወት መውጣት አለብኝ። ምን እያደረኩ ነው አልኩ። በዚያ መቃብር ውስጥ መግባት የነበረብኝ እኔ ነበርኩ። እቅዳቸው የነበረው ያ ነው። ስለዚህ አላህ ባይጠብቀኝ ኖሮ ዛሬ ያ ሬሳ እኔ ነበርኩ። እናም እሱን እየተቀበረ ስመለከት የዚህ ህይወት ትርጉም ምንድነው? ምክንያቱም በወቅቱ ገንዘብ ነበረን፣ መኪና ነበረን፣ ሴቶች ነበሩን፣ ተጽዕኖ ነበረን። ነገር ግን ከነዚህ ሁሉ ነገሮች አንዱም አብሮት ወደ መቃብሩ አልወረዱም። ሲቀበር ብቻውን ነበር። ያ ነው ያነቃኝ። ህይወት ማለት በፍጹም ይሄ እንዳልሆነ ተረዳው። ስለዚህ ሁሉንም ነገር ትቼ ሌላ መንገድ መፈለግ ጀመርኩ። ግን መጀመሪያ ላይ ወደ ኢስላም አልሄድኩም። ወደ ቤተ ክርስቲያን ተመልሼ ሄጄ ጠየቅኩኝ። ጓደኛዬ ተገደለ አልኩት። በቃ ጀነት ይገባል፣ በኢየሱስ አምኗል። ግን ለሰራው ነገር ሁሉ ተጠያቂ አይሆንም? አይ በኢየሱስ ካመንክ ወደ ጀነት ትገባለህ። ታዲያ በጣም ጥሩ ሰው በሆንም ጀነት ገባለሁ፣ በጣም መጥፎ ሰው በሆንም ጀነት ገባለሁ እና ለምን ራሴን ቀይራለሁ? ይሄ ምንም ትርጉም አይሰጥም። ከዛ ወደ ቡዲዝም፣ ወደ ካቶሊክ፣ ወደ ይሁዶች ሁሉ ሄድኩኝ። ግን ምንም አይነት መልስ አላገኘውም። በዛ መሃል ወደምኖርበት ከተማ የሆኑ ጀማዓ መጡ። ልክ እንደኔ የፓሽቱን ተወላጆች ነበሩ። መስጂድ ውስጥ እንዲህ ያለ ፕሮግራም አለ፣ ለመታህ አታይም አሉኝ። እኔም እሺ እስኪ ልሂድና ሊያቸው ብዬ ሄድኩኝ። እነሱ ጋር ተቀምጬ ማውራት ሲጀምር እናም አንድ ሼክ ነበሩ። መልስ ነበራቸው። ስለ ሞት ስጠይቃቸው ሞት ምን እንደሆነ ያስረዱኝ። ስለ ቀብር ስጠይቃቸው አብራሩልኝ። ለሰራኸው ስራ ሁሉ ራስህ ትጠየቃለህ፣ ነገር ግን አላህ መሃሪ ስለሆነ ተውበት ካደረክ ይምርሃል አሉኝ። ይሄ ለኔ ትልቅ ነገር ነበረ። በተለይ ደግሞ ያ 99 ሰዎችን ስለገደለው ሰው የሚናገረው ሐዲስ ውስጤን በጣም ነካው። ምክንያቱም ያ ሰውዬ 100 ሰው ገድሎ እንኳን አላህ ይቅር ካለው ይሄ እኮ ቀላል ነገር አይደለም። ያ ሰውዬ ምህረት ካገኘ እኔም ምህረት ማግኘት እችላለሁ ማለት ነው። ግን ደግሞ ዝም ብሎ በማመን ብቻ ሳይሆን ራሴን መቀየር እንዳለብኝ ተረዳው። እናም በቃ ሙስሊም እሆናለሁ አልኩኝ። ያነሷቸው ጥያቄዎች በሙሉ ከቁርአንና ከሐዲስ መልሶች ነበሩ። ነገር ግን ችግር አለ፣ መውጣት አልችልም። እናም ወደዛ ሰፈር መሄድ ተውኩ። ከነሱ ጋር መታየትም አቆምኩ። ወደ